መጽሐፉ ባንቺ ላይ የተሰራ መሳሪያ አይከናወንም፣ በፍርድ በተነሳብሽ ምላስ ላይ ትፈርጂበታለሽ ይላል። በዓለም ዙሪያ ሆናችሁ በሳውዝ አፍሪካ ይህንን ቪዲዮ የምትከታተሉ ዛሬ በዚህ ሰዓት ላይ ከዚህ ህዝብ ጋር ባላችሁበት ቦታ የጌታ ምሕረት እንዲገለጥ፣ የጨለማ አጀንዳ እንዲፈርስ፣ የእግዚአብሔር እጅ እንዲጠብቃችሁ፣ በእናንተ ላይ የተሰራ መሳሪያ እንዲፈርስ እንዳይከናወን በዚህ ሰዓት ላይ እንጸልያለን። መጽሐፍ እንደዚህ ይላል፣ ባንቺ ላይ የተሰራ መሳሪያ አይከናወንም፣ በፍርድ በተነሳብሽ ምላስ ላይ ትፈርጂበታለሽ። እጆቻችሁን ከፍ አድርጉና በሳውዝ አፍሪካ ምድር ላሉ ኢትዮጵያውያን፣ ኤርትራውያን በዚህ ሰዓት ላይ እንጸልያለን። የጌታ ምሕረት፣ የጌታ ጸጋ፣ የጌታ ኃይል ጣልቃ እንዲገባ በተነሳ ወጀብ ላይ ጠላት እየሟረተ ባለው ሟርት ላይ የጨለማ አጀንዳ ላይ ይህ የጨለማ አጀንዳ እንዲፈርስ፣ የዲያብሎስ ሥራ እንዲፈርስ በጌታ በኢየሱስ ስም እያላችሁ በዚህ ሰዓት እየገሰጻችሁ ወጀብን፣ ንፋስን፣ ክፉ ነገርን፣ የሞትን መንፈስን፣ ደም ለመጠጣት የወጣን መንፈስን በዚህ ሰዓት ላይ እየገሰጻችሁ ጸልዩ። ፌራሎስ ሶንቶሮቦሽ ካታላባራዲያ ሞሳንታራባካየስ እየጠራችሁ ጸልዩ። በሳውዝ አፍሪካ ምድር ላይ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የሚሰራ የጨለማ አጀንዳ ወንድም ወንድሙን የሚያጣላ ደምን ለማፋሰስ የወጣ ይህ የጨለማ ምክር ይፍረስ እያላችሁ ጸልዩ። ፔሌዞን ታራዲያ ቨረኬሶታያ ራካቲያ ባራሃሶን ታላብራኪ ባራሃሶ ዳካያ ፋራሎሽ ከንተሌ ብራኪ ባራሃሶቴያ ይፍረስ፣ ይፍረስ in the mighty name of Jesus በጌታ በኢየሱስ ስም። በጌታ በኢየሱስ፣ በጌታ በኢየሱስ ካራቡዛ ሊብራ ቪቫራሃሶንቴያ ለጅጎ ፍራሃቲያ ማምባራካቶሳ ተናገሩ፣ ተናገሩ፣ ተናገሩ። ለዴቭራሃሶን ተረበሽካ እጃችሁን ከፍ አድርጉና ይፍረስ በሉ። ጩና ይፍረስ በሉ። የዲያብሎስ ሥራ፣ የጨለማ አጀንዳ በሳውዝ አፍሪካ ምድር ላይ የሚሰራ ይፍረስ በሉ። ድገሙና ተናገሩ። የመጨረሻ ባንቺ ላይ የተሰራ መሳሪያ አይከናወንም ተብሎ እንደተጻፈ በጌታ በኢየሱስ ስም እንጸልያለን። በኢትዮጵያውያንና በኤርትራውያን ላይ በሳውዝ አፍሪካ ምድር በሚገኙ ቅዱሳን ላይ በእነሱ ላይ የተሰራ ሥራ በኢየሱስ ስም ይፍረስ። በቸርቾች ላይ የተሰራ ሥራ በጌታ በኢየሱስ ስም ይፍረስ። የጨለማ ምክር፣ የሞት ምክር ይፍረስ በሉ። የጨለማ ምክር፣ የሞት ምክር፣ የጨለማ አጀንዳ በዛ ምድር የተሰራ በሰዎች ሕይወት ላይ የተሰራ በቅዱሳን ሕይወት ላይ የተሰራ በሳውዝ አፍሪካ ምድር ላይ የተሰራ በኢትዮጵያውያን በኤርትራውያን ላይ የተሰራ ከምስራቅ ከምዕራብ ላይ ይፍረስ በኢየሱስ ስም። በጌታ በኢየሱስ ስም እንጸልያለን። ጎልያድም ዳዊት በፊቱ በቀረበ ሰዓት ላይ በተገዳደርከው በእስራኤል አምላክ ስም መጣብሃለሁ እንዳለ በጌታ በኢየሱስ ስም የጨለማ አጀንዳ ላይ እንመጣበታለን። በሳውዝ አፍሪካ ምድር ላይ እየሰራ ያለ ደምን ለማፋሰስ ሰዎችን እየተጠቀመ ያለ ይህ የጨለማ አጀንዳ በጌታ በኢየሱስ ስም የሰውን ነፍስ፣ የከበረውን የሰውን ነፍስ እያጠፋ ያለ፣ እየገደለ ያለ፣ ደም እያፈሰሰ ያለ የጨለማ አጀንዳ ውጊያችን ከስጋና ከደም ጋር አይደለም። ይህንን የጨለማ ሥራ በኢየሱስ ስም እናፈርሳለን። በኢየሱስ ስም ይፍረስ። ክፉ ምክር ይፍረስ። ከሳውዝ አፍሪካ ምድር ላይ ይፍረስ። ከኢትዮጵያ ከኤርትራ ላይ ይፍረስ። ከኢትዮጵያውያን ከኤርትራውያን ላይ ይፍረስ።
ይፍረስ በኢየሱስ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል ተብሎ እንደተጻፈ አሁን በፍርሃት ውስጥ ጌታ ሆይ ባሉ ሁሉ ላይ በተጨነቁ ሁሉ ላይ የጽድቅ ፀሐይ እንዲወጣላቸው ያንተ ብርሃን በላያቸው ላይ እንዲበራ አንተ እንድትዋጋላቸው አንተ እንድትከራከርላቸው አንተ ጣልቃ እንድትገባላቸው በጌታ በኢየሱስ ስም በኢትዮጵያና በኤርትራውያን ላይ ቃል ተናገረው። ይህ ንፋስ ይቁም በኢየሱስ ስም። በሳውዝ አፍሪካ ምድር ላይ እየነፈሰ ያለ ንፋስ ይቁም። ነፍሳትን ለማጥፋት ደምን ለማፍሰስ ሰዎችን ወደ ሲኦል ለመምራት የሰዎችን ሕይወት ለማበላሸት ዴስቲኒን ለማጥፋት የወጣ ይህ የጨለማ ምክር ይቁም በኢየሱስ ስም። ይቁም አዛለው ይቁም በኢየሱስ ስም። ይቁም በኢየሱስ ስም። ከእያንዳንዱ ስቴቶች ላይ በጌታ በኢየሱስ ስም ይቁም። ሲጩና በኢየሱስ ስም ይቁም በሉና ተናገሩ። ድገሙ እስቲ። የመጨረሻ አባቶይ ለሳውዝ አፍሪካ ምድር የምረት አየር የምረት መንፈስ በዛ ምድር ላይ እንዲነፍስ ቅዱሳንም በፊት ጌታ ሆይ የሚተጉበት ጸጋና ኃይል እንዲበዛላቸው ጌታ ሆይ በኢየሱስ ስም እንጸልያለን። የተመከረ ክፉ ምክር ሁሉ የፈረሰ ይሁን። ያዘኑ በዚህ ሰዓት ይጽናኑ። የደከሙ በዚህ ሰዓት ይበርቱ። በጌታ በኢየሱስ ስም ጸለይኩኝ። ከዚህ ሰዓትና ደቂቃ ጀምሮ በሕይወታቸው ላይ ይሁን በኢየሱስ ስም አሜን። ለጌታ ክብር አምጡለት። ጌታ ይባረክ። አሁን ብቻ ጸልየ የምናቆመው አይደለም። ለሳውዝ አፍሪካ ምድር ላሉ ኢትዮጵያውያንና ኤርትራውያን ወንድሞቻችን እህቶቻችን በቀጣይ ቀናቶችም እንጸልይ። የጌታ ምሕረት ጣልቃ ይገባል። ነገሮች አዋጅ በአዋጅ ይገለበጣል።